በዛ ዘመን በ21ኛው ክፍለ ዘመን የኦሮሞ ተወላጅ የኋልዮሽ እጁ የፊጥኝ ታስሮ አደባባይ ላይ አናቱን ተብሎ ተገሏል። በአብይ አህመድ አስተዳደር ዘመን በሰባተኛው ንጉስ ዘመን ይሄ ሆኗል። በኦሮሚያ ክልል የሆነው ምንድነው? ላምብበላችሁ። በኦሮምኛ የተነገረ በአማርኛ የተተረጎመ የአማኑኤል አገዳደል በቦታው ከነበረ ሰው መጀመሪያ አምጥተው አደባባዩ ላይ በማሰር ህዝቡ እንዲሰበሰብ አደረጉ። ደርግ ሲያረግ እንደነበረው ከዛም ከ3 ሰዓት በላይ በታሰረበት እንዲቀመጥ ተደርጎ ህዝቡ በደንብ ሲመጣ ከተቀመጠበት አንስተው ቪዲዮ ቀረጹ። ቪዲዮ ቀርጸው እንደጨረሱ ከታጠቁት አንዱ ወደ አማኑኤል በመጠጋት ወደዛ ዙር አለው። ወይስ እንዴት ይሻልሃል ብሎ ሲጠይቅ ልጁም አደባባዩ ላይ ጎንበስ ብሎ ተኛ። አማራጭ የለው። እንዴት እንግደልህ ብሎ የታጠቀው ፖሊስ ጠይቆ አማኑኤል ግን ምን አደረገ? አደባባዩ ላይ አንገቱን ድፍት አደረገ። ከዛም ቆመን እያየን ጭንቅላቱ ላይ ሲተኮስበት የሆነ ጭስ ነገር ከጭንቅላቱ ውስጥ ወደ ላይ ተረጨ። በአካባቢው የነበሩት ወታደሮች ወዲያው ህዝቡን አባረሩት። የአማኑኤል የአማኑኤል እናት እዛው በቆሙበት ጭቃ ላይ ሲወድቁ ወታደሮቹም እናትየውን ይዘው ቀጠቀጧቸው። እኛም ሮጠን ሄድን። ይህ በኦሮምኛ የተነገረ ኢታና ሀብቴ የሚባል ፔጅ ላይ ነው። ይህ የሰማችሁት ኢትዮጵያ ውስጥ የለውጡ ሰሞን ሻሸመኔ ላይ ሰው ተዘግዝቆ